ጤና ይስጥልን የተወደዳችሁ ቤተሰቦች እንደምን ቆያችሁ? ዛሬ አንድ ባለ ታሪካችን ያጋራችንን መልእክት እነሆ ወደ እናንተ አቀርባለሁ። የባሌ የቅርብ ጓደኛ ሳመኝ ትላለች። ለባሌ ምን እንደተፈጠረ ብነግረው ትዳራችን ይፈርሳል ብዬ ፈራው ትለናለች። እናም ከሚወደው ጓደኛው ጋር ወደ ሌላ ግጭት ይገባሉ ብዬ ፈራው። ዝም ብዬ ደብቄ እንዳለው ህሊናዬ እረፍትና ሰላም ነሳኝ። እባካችሁ ምን ትመክሩኛላችሁ ትላለች። እርሶ ቢሆኑ ምን ያደርጋሉ? ለባለ ታሪካችን እነሆ ምክሮትን በኮመንት መስጫው ያስቀምጡልን። ስላዳመጡን እጅግ ከልብ እናመሰግናለን።